السلام عليكم ابو اميره. وعليكم السلام ورحمه الله وبركاته. ايوه ما شاء الله እኔ ምን ምንድነው ጓዝህን ተቀለልክሳ? ያው እንግዲህ 2 አመት በላይ ወር 3 አመት በላይ እንግዲህ ሌላ ነው ሰቦ ማስቲካ ስናኝክ ሌላ ነው ሰቦ ትልልቅ ሆቴል አንገባም ብለን ቂጣ ስንበላ ሌላ ነው ሰቦ እየተባለ አልሐምዱሊላህ ረብል ዓለሚን በጣም ብዙ የደከምንበትን የሰው ነፍስ አላህ በታች ሰበብ ሆነን ያዳንበትን ፍሬ አፍርቶ እህታችን ሌላ ነው ሰቦ ለመቀበል ከኮምቦልቻ ወደ አዲስ አበባ አሁን ኤርፖርት ላይ ካናዳ ነው የሚመስለው ኮምቦልቻ አዲስ ኤርፖርት። በነገራችን ላይ በጣም ማሻአላ ባይዜ በእህታችን ሌላ ጉዳይ ከልብ ተጨንቃችሁ ጊዜያችሁን አይምሯችሁን ገንዘባችሁን የሰጣችሁ እህት ወንድሞች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን አብሮ ደስ አለ ሐባይብ ገልብ ሁላችሁም ወዳችኋለሁ። ሌላም ሰቦን ልንቀበል ይሄድና ፍላይታችን የሌላም ነው ትንሽ ሰዓት ልዩነት ነው። እሱ ተከትሎ ይመጣል እንገናኛለን። አዲስ አበባ እንግዲህ ኤርፖርት ላይ ያለው ሲቹዌሽን እንዴት እንደሆነ አብረን የምናየው ነው የሚሆነው። ማሻአላ ጨነቃችሁ በሙሉ አላህ ደረጃውን አቅርቦልናልና እንኳን ደስ ያላችሁ ለማለት እወዳለሁ። ከሁሉም በላይ ደግሞ ለእናት አባቷ ለልጆቿ እንደ እህታቸው ላሰቡ ሁሉ ኢትዮጵያኖች ደግሞ እንኳን ደስ ያላችሁ ለማለት እወዳለሁ። ስም ላጠፉት እንግዲህ ስራቸው ነው። እነሱም ባይዜ ጭንቀት ነው ለነሱ እንኳን ደስ አላቸው። ከዚህ ከስም ከማጥፋት ጭንቀት መገላገላቸው ሌላ የተሻለ ሀሳብ አምጡ። እኛ አላህ ዳ ወደ ላይ ከፍ ማለታችን ስለማይቀር ሌላ የተሻለ ሀሳብ ልንገርህ። የሌላ ስላላዋጣ ሌላ የተሻለ ኤላርሶን ትብዬ ነው ምንም አይደለም። በእድምለት እኔን ስትናገሪኝ ብዙ ሰው ነግሮኝ ነበረ። እስኪ እኔን አንቺን እንደው ይሄ ነው ያልኩሽ ቀን አለ የተናገርኩሽ ቀን አለ? ሼህ ሙሄ እኔ አሁን ያልኩት አልገባዋት ወላሂ እኔ ያልኩት ብዙ ጥቆማ ስለደረሰ እኔ በአሁኑ እኔ አንቺን አልተናገርኩሽም። በእድምለት የኔ ስም ሲነሳ ነበር። ደሙሄ የኔን ታቂኛለሽ ጠንቅቀሽ እዚህ ላይ ታያለሽ ለሰው ሊመጣ ያ እኔ ደግሞ ምሎት ምን አለ መሰለት ሼህ ሙሄ በጣም ማከብሮት ወላሂ ሊላህ ብዬ በጣም ማከብሮት ወንድሜ ኖት። ምንም ክፉ እንዲደርስቦት ምናምን ያውቃሉ። እኔ ምንም እንትን የለብኝም፣ ከማንም ጋር ችግር የለብኝም። ግን እኔ ያልኩት ምንድነው የማንንም ሰው ፎቶ አንስተው ወይም የማንንም ስም እንትን ብለው አንስተው ለርሶት ሌላ ችግር ነው የሚፈጥሩቦት እና አስለጥፎ ነው በቃ። እኔ እንዲሁም ደውዬለት ሁላ ነበረ አላነሱልኝም። ምክንያቱም ስሞት በክፉ እንዲነሳ አልፈልግም። ምክንያቱም እርሶ የሃይማኖት አባት ናችሁ፣ የብዙ ጥሩ ነገር የምትሰሩ ናችሁ። ለብዙ እህቶቻችን ድምጽ ሆነው አሁን እንግዲህ ሰያው መስዋዕት የሆነው ለእህቶቹ ሲል ነው፣ ለወገኖች ሲል ነው እና እርሶ ደግሞ ሁለተኛ ሶስተኛ መበላት የለብንም። ሌላ ነገር አትለጥፉ፣ ስም እያነሱት እንትን አትበሉ ነው። ገብቶታል? ያንቱ ወዳጆና ጠላቶትን ለዩ ነው እንጂ ሌላ ምንም ከእርሶ ጋር ምንም ችግር የለብኝም። ከተሳሳትኩ ሰይድ ያርመኝ። ወላሂ እኔ ምንም ሌላ ምፈልገው ምንም ነገር የለም። ግን ሀቅና ሀቁን የሰው ስም አንስተው የሰው ፎቶ ለጥፈው ያልሆነ ንግግር ሰው በግፊቱም ሆነ በቲፎዞ አትሄዱ ነው በቃ። አሁን የራስሽን ሀሳብ ብቻ አትጩሂ፣ አዳምጪኝ ነው በቃ። ሀሳቤ እንድትረዱት ነው። እሺ አዳምጣለሁ። ሚዩት አድርጌሽ መጀመሪያ አዳምጪ። ልጅቱ እኔ የሰውን ነውር ማውራት አልፈልግም። ተኒ በስተፊት ፌስቡክም ላይ ቲክቶክም ላይ የኔ ቫይራል ወጣ ማለት ነው። የኔ ቫይራል ወጣ እንጂ የእሷ ላይ ፌስቡክም ሁሉም ተለጥፋለች። ገባሽ አይደል? ተኒ በስተፊት ገባሽ አይደል? በመለጠቅ ደግሞ ልጅቱ እኔ ብር ተቀምጣለች፣ ከዛ በፊት ተደብድባለች። እኔ እሷን ነውር ማውጣት አልችልም። ተኒ የሚጠበቀው ፎቶ ማጥፋት ነበር። አጥፍቼላታለሁ አጥፋለኝ ብላኝ። እናንተ ግን ተሰብስባችሁ እኔን መሳደብ ምን አመጣው ነው? ብዙ ሆነ። እኔ ምን አረኩሽ? አንቺ እኔ አልተሳደብኩም። እስኪ የተሳደብኩበት ካለ አምጡ። እኔ በፍጹም እኔ እንኳን አይደለም እርሶን የሚያክል በጣም የማከብሮት ቀርቶ እኔ ትንንሾቹን እንኳን አልሳደብ። በህይወቴ እኔ ሰው አልሳደብም፣ ወላሂ አልሳደብም። ግን አስተያየት እሰጣለሁ፣ የተሰማኝን ሀሳብ አስተያየት እሰጣለሁ እንጂ በፍጹም እኔ አልተሳደብኩም። የተሳደብኩበት ቦታ ካለ እኔ እቀጣለሁ፣ ችግር የለብኝም። እንደ አስተያየት ግን ምክንያቱም በጣም ነው የማከብረው። እንኳን አርሶን አልኮት ትንንሾቹን እንኳን ሰውን በሰውነቱ ነው የማከብረው።
እና የተሳደብኩበት መንገድ የለም በፍጹም። አስተያየት ግን መሆን የለበትም ነው በቃ። የሆነ ነገር ስናደርግ ከስር መሰረቱ አጣርተንና በትክክለኛው መረጃ። አሁን እኔ አንድም ችግር የለብኝም። ልጅቷ አሳዝናኝ አጠፋሁላት። እኔ ትክክለኛው ላይ ነኝ። የኔ ደግሞ አጥፍቼላታለሁ አጥፋልኝ ብላኝ የኔ እውነቱ ላይ ነው። ከኔ በፊትም ተልካለች። እኔ ምንም ያጠፋሁት የለኝም። ልጅቱ ተመታለች፣ ገንዘቧንም ተወስዶባታል። እኔ አጥፋለች ስለተባልኩ አጥፍቻለሁ። ይችኛዋ ስላለችኝና አይደለም ያጠፋሁት እሷ አጥፋለች ስላለች ማለት ነው። እና እናንተ ደግሞ እዛ ላይ ተሰብስበን እኔ አልተሳደብኩም። ሰይድም ነበር፣ ሰይድ ያኛው ልጅ ሰይድም ነበረ። አልተሳደብኩም። እንደ አስተያየት ግን ለሰይድ ነው መልእክት የላኩት። እኔ አንዲት ቃል ብቻ ነው የተናገርኩት። ሰይድን መጥራት ይቻላል ያልኩት ሼህ ሙሄን በጣም የምናከብራቸው የምንወዳቸው ሰው ናቸው። ብዙ ዋጋ የከፈሉ ናቸው። ማለት በጣም ማከብረህ መወድህ ነው። ደውዬ ሉት ነበረ እኔ እንዲሁ በእንደዚህ ውጭ ላይ ሚዲያ ላይ ማስገባሻ ተመደወሉ ጠባችሁ። ቆይ ጠባችሁ ምንድን ነው? ምን ተባብላችሁ ነው? ኢሙዬ ምንድን ነው? አንዲት ልጅ ማለት ነው በወንዶች በሁለት እረኞች ተደብድባ ምናምን የሚል እሷ በራጣችሁ ነበረ ፎቶ የለጠፈችው ፊቷን ማለት ነው። በዛ አይደለም ኮዱ አንቺ ሰበብ አዳም ኮዲያችሁ በዛ ነው እንጂ እናንተ ይችኛዋ ቤቷን የከፈተችው ሰው ሴትዮ እኔ ጋር ችግር ስላላን እናንተ ዝም ብላችሁ ነው የምትሮጡት። እኔ አልገባኝም። እኔ በስ የሰጠሁትን አስተያየት እኔ የተናገርኩበት ካለ ንገሩኝ ነው። ሼህ መሐመድ አንድ ይኸውልሽ፣ ሼህ መሐመድ ሐቀኛ ሰው ናቸው። ሼህ መሐመድ አንድ ስህተት አለ ሼህ መሐመድ ላይ ሳየው። አሁንም አንተ አልገባህም። ልጅቱ ሌላው የዛ አንተን አይደለም ያንተን በኬዙ ጉዳይ አይደለም በሌላ በሁሉም ነገር እኔ ካንተ እሻላለሁ ማለት አይደለም። ግን አንድ ነገር ቪዲዮ ስትፖስት ይሄ ምንጩ ከየት ነው ማን ነው የሚለውን ማረጋገጥ ግድ ነው። ቆይ አረጋግጣለሁ እኔ ወይስ አላረጋገጥኩም? በዚህ ጉዳይ አይደለም በሁሉም ጉዳይ በሁሉም ምን እያረጋገጥኩ ነው የምሰራው? እስኪ አንጣልኝ። ይሄ ያልተረጋገጠ ነው። አይ አንዳንድ ሳታረጋግጥ የምሰራቸው ቪዲዮዎች አንጣ እስኪ አንጣ ስጠኝ። ይሄን በለኝ ሼህ መሐመድ በውስጥ እናወራለን። ይሄ ነው በለኝ። ብዙ ቪዲዮዎች አሉ አንጣልኝ። ወይንም ብዙ ሲዘዋወር አይተው ይሆናል። አንጣ ንገረኝ። ይሄን በለኝ እስኪ። እኔ ነኝ እኮ የዛ የቪዲዮ ተጠያቂ እኔ ነኝ አይደል? የጭንቅላት መፍረታ ይሆን? እኔ እኮ ሼህ መሐመድ እንትን ነው ለሚቀጥለው የአሁኑ አለፈ ለሚቀጥለው ነው የምልህ። እኔ እኮ ቪዲዮ በሰው ላይ ብዙ አልሰራም። አንዳንድ ጊዜ ነው ተሰራው። ጭራሽ በሰው ላይ አይደለም ሰራ የምትውለው። ሼህ መሐመድ እንዳንተ ተሰዳደብ ሙሉ መሰለክ። እኔ ማን ጋር ነው የምሰዳደበው? እንግዲህ ሼህ መሐመድ ወደ ሌላ ነገር አታስገቡት። እኔ ማን ጋር እሰዳደባለሁ? እኔ እኮ ለአንተ ነው የማታው አንጣ ብለህ አንተም አሁን አንድ ቪዲዮ አንጣ ብለህ አታመጣም። ምንድን ለሚቀጥለው ነው ክሽድግ ለሚቀጥለው እንደው አንዳንድ አበባ ስጡኝ። እኔ ይኸውልህ እኔ አሁን ታላቅ ሰው ያስወጣልኝ በአላህ ማየት አልፈቅድም። ይሄ ተጎንህ ያለው አበራን። አዎ አበራ ደግሞ ምን አደረገ? አራት ሳለ አበራ ምን አደረገ ደግሞ? ዘውዬ ምን አደረገ? ቪዲዮ ሰርቶ ምን ብሎ እንዳውም እናቴ ባልከው ላይ እንዳውም ማስታወቂያ ሰርቶልሃል ቪዲዮውን። ይሄ ሰውዬ ይገርምሃል ሰያ ከኔ ራስ አይወርድም። በቃ አይናችን እየነቀለ ማንም ቢያጠፋ ባበራ ነው የሚደመድመው። እኔ ጋር አይነ ጥላ ካለቦት ቁርአን ላስቀራለሁ ወስጄ ምን አድርግ ነው የሚሉኝ። በቃ በዚህ እስማማለሁ። በቃ እንደዚህ ይሻለኛል እንጂ ምንም ልችሎት አልቻልኩም። ሰውዬው ጉዳይ ምንም ጆከር ማጠፋ አበራ ነው፣ ጥጋቡ ማጠፋ አበራ ነው፣ ሰያም ማጠፋ አበራ ነው። ምንድን ነው የኔ ስም ይጣፍጦት?
ምን አድርጎ ነው ሼህ መሐመድ? ምን አውቃለሁ ሰያ ምን አበራ ላይ ግን ጠይቅልኝ እስኪ። የመጀመሪያ $200 የወሰደብኝ ይሄ ሰውዬ ታውቃለህ እንዴ? እንዴ ሰውዬው አለ ከየት ያመጣው? ሰያ ጠይቅልኝ እባክህ ጓደኛዬ ወንድሜ። በአበራ እንዳትመጣ ከየት የመጣ ይላል እንዴ? በአበራ እንዳትመጣ አልኩህ። ከየት የመጣ ነው $200? መቼ አግኝተኸው? አንተ ማንህና ነው በአበራ በከበደ እንዳትመጣ የምትለኝ? በአበራ እንዳትመጣ አልኩህ። 7ኛው ሰማይ ነው የምሰቅልህ። ይከበሩ ሰውዬ ይከበሩ፣ በህግ አምላክ ይከበሩ። እስከ ዛሬ እየቀለድኩ ነው። አክብረኖታል። ጥልድ አይደለም። ይከበሩ ነገር አይ እንትን ነው በእሳቸው ቤት ስላደርኩ ተናደው ነው በሳቸውት ብዬ ነው እንጂ ማከብረውት እምቢ ካሉ ምን አደረኩ? መሐመድ እኮ እንደምወደው እኮ ሼህ መሐመድ ትወደኛለህ? እንደምወደው ላይ እንደምወደው ግን ያውቃል። እኔስ የሌለው ማን ነው? ይዋህ እኮ ናቸው ወላሂ ምን አሉ? ቆይ እንሂድላቸው። ጓደኞች እየመጡ ነው። ና መሐመድ ድረስ ዝም ብለው ነው ሼህ መሐመድ አቦ እየጨቀጨቁኝ ነው። እንሂድላቸው።